አባይና ትራምፕ ሁላችሁም ማወቅ ያለባችሁ ትልቅ መረጃ ታውቃላችሁ። ሰሞኑን ምን እየተወራ እንደሆነ ሰምታችኋል? ይህ ነገር የሁላችንንም ትኩረት ይፈልጋል። አታምኑም? አባይ ላይ አዲስ ነገር ተከስቷል። ባለፈው መስከረም ወር ታላቁን ግድባችንን በታላቅ ኩራት መርቀናል። ከ120 ሚሊዮን በላይ ለምንሆን ኢትዮጵያን ይህ ግድብ የኢኮኖሚያችን የጀርባ አጥንት ነው፣ ብርሃን ነው፣ ተስፋ ነው። ግን አሁን ዶናልድ ትራምፕ ጣልቃ ለመግባት መጥቷል። ለግብፁ ፕሬዚዳንት ሲሲ በጻፈው ደብዳቤ የአባይን የውሃ ክፍፍል ጉዳይ አንዴና ለመጨረሻ ጊዜ ለመፍታት ዝግጁ ነው ብለው ገልጸዋል። ግብፅ የግድብ ዓለም አቀፍ ስምምነቶችን ይጥሳል፣ ድርቅና ጎልፍ ያመጣል እያለች ብትጮህም እኛ ግን ይህ የልማት ጥያቄያችን እንደሆነ ለዓለም አሳይተናል። ይህ $5 ቢሊዮን ግዙፍ ፕሮጀክት ነው፣ የሁላችንም ኩራት ነው። ትራምፕ የግብፅን ስጋት ደግፈው እየተናገሩ ነው። ታዲያ ይህ ድርድር ለኛ ምን ይዞልን ይመጣል? ጉዳዩ የሁላችንም ነው። የአባይ ጉዳይ የህልውና ጉዳይ ነው። ምን ትላላችሁ? ትራምፕ ጣልቃ መግባታቸው ለኛ ይጠቅመናል ወይስ ይጎዳናል? ሐሳባችሁን በኮሜንት አጋሩ። ለሁሉም እንዲደርስ አሁኑ ነው ሼር አድርጉት።